ሰላም ጤና ይስጥልን የኢትዮዲካ ሚዲያ ቤተሰቦቻችን እንደምንላችኋል። ለዕለተ ሐሙስ እኩለ ቀን ከሀገር ውስጥና ከውጭ የመራረጥናቸውን ወሳኝ መረጃዎችና ተጨማሪ ጉዳዮች ይዘን ቀርበናል። አበይቶቹን እናስቀድማለን። የኤርትራ መንግስት ሻዕቢያ በመቀሌ እያካሄደ ያለውን ድብቅ የጦር እንቅስቃሴ አንድ ከፍተኛ የትግራይ ክልል አመራር አጋለጡ። አመራሩ ሻዕቢያ ከህወሓት በተለይ ከዶክተር ደብረጽዮን ገብረ ሚካኤል ጋር እንዲሁም ጽምዶ ጋር ስላለው ግንኙነት አደገኛ የተባለ መረጃን አውጥተዋል። አመራሩ በትግራይ ክልል ለረጅም ዓመታት በስልጣን ላይ የቆየውን ህዝባዊ ወያኔ ሓርነት ትግራይን ፓርቲን ክፉኛ ተችተዋል። አብራችሁን ከቆያችሁ በቀዳሚነት ታደምጡታላችሁ። የግብጽ ሚዲያዎች የኢትዮጵያን ገጽታ ለማበላሸት የሐሰት ትርክቶችን እየነዙ ነው ተባለ። ግብጽና ሚዲያዎቿ በኢትዮጵያ ላይ አደገኛ የተባለ የሐሰት ፕሮፓጋንዳ ዘመቻ መጀመራቸውን ሚዲያችን አረጋግጧል። ተጨማሪ ያለን በክልሎች የመንግስት የጸጥታ ኃይሎች የዜጎችን ደህንነት ከማስጠበቅ ይልቅ ስጋትና የጸጥታ ችግር መሆናቸው ተገለጸ። በበርካታ የኢትዮጵያ ክፍሎችን በጸጥታ አካላት የሚፈጸሙ ከህግ አግባብ ውጭ የሆኑ የአፈሳና የጅምላ እስር ድርጊቶች አሳሳቢ ደረጃ ላይ ደርሰዋል መባሉን ሰምተናል። ዝርዝሩን ይዘናል። የአሰቃቂ ግድያ ተጠርጣሪ በቁጥጥር ስር ዋለ። ፖሊስ ባለቤቱን በአሰቃቂ ሁኔታ ገድሎ ተሰውሮ የቆየውን ግለሰብ በቁጥጥር ስር አውየዋለሁ ብሏል። ተጨማሪ ያለን ከውጭ በተሰማ ሰበር መረጃ በኢራን ጦርነት 42 የአሜሪካ ወታደራዊ አውሮፕላኖች መውደማቸውን ይፋ ሆነ። አሜሪካ ራሷ በለኮሰችው እሳት እየተቃጠለች መሆኑንም የኢራን ሚዲያዎች ዘግበዋል። ተጨማሪውን ይዘናል። እስራኤል በደቡብ ሊባኖስ በሰነዘረችው ጥቃት 8 ንጹሐን ሰዎች ተገደሉ። እስራኤል እስከ ሰኔ ወር መጨረሻ ድረስም የተራዘመውን የተኩስ አቁም ስምምነት ጥሳለች በሚል ክስ ቀርቦባታል። ዝርዝሩን ይዘናል። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ሻዕቢያ በመቀሌ ድብቅ ቢሮ ከፍቷል ተባለ። በዚህም ሻዕቢያ ጽምዶ ከተባለው ስብስብ ጋር በፈጠረው ውህደት አማካኝነት በትግራይ ምድር ላይ እንደ ልቡ ያለ ምንም ከልካይ እየተንቀሳቀሰ ይገኛል ተብሏል። በትግራይ ክልል የሚንቀሳቀሰው የባይቶና ፓርቲ አመራር የሆኑት አቶ ክብሮም የመንግስት ልሳን በሆነው ፋና ቴሌቪዥን በሰጡት ማብራሪያ በክልሉ ወቅታዊ የፖለቲካና የጸጥታ ሁኔታዎች ላይ እጅግ ጠንከር ያሉና አነጋጋሪ ትችቶችን ሰንዝረዋል። አመራሩ በትንተናቸው እንዳብራሩትም የኤርትራ መንግስት ወይንም ሻዕቢያ በመቀሌ ከተማ ውስጥ ምንም አይነት ታፔላ ወይንም መለያ ምልክት የሌለበት ድብቅ ቢሮ በመክፈት ጽምዶ ከተባለው ስብስብ ጋር በፈጠረው ውህደት አማካኝነት በትግራይ ምድር ላይ እንደ ልቡና ያለምንም ከልካይ እየተንቀሳቀሰ ይገኛል ብለዋል። ይህ አይነቱ አሰራርም በክልሉ ውስጥ ያለውን የህግ የበላይነትና የጸጥታ ቁጥጥር ጥያቄ ውስጥ የሚከት ከመሆኑም በላይ በትግራይ ህዝብ የወደፊት እጣ ፈንታ ላይ ከፍተኛ ስጋትና ምስቅልቅልን የሚፈጥር መሆኑን በአጽንኦት ገልጸዋል። በተጨማሪም አቶ ክብሮም በዚሁ የፋና ቴሌቪዥን ቆይታቸው በትግራይ ክልል ለረጅም ዓመታት በስልጣን ላይ የቆየውን የህዝባዊ ወያኔ ሓርነት ትግራይ ህወሓት ፓርቲን ክፉኛ ተችተዋል። ህወሓት ባለፉት ዓመታት የተከተላቸው የተሳሳቱ የፖለቲካ መስመሮችና የወሰዳቸው ውሳኔዎች የትግራይን ህዝብ ለከፍተኛ መከራ፣ ስደትና ውድመት የዳረጉ መሆናቸውን በመጥቀስ ድርጅቱ በተግባር የትግራይን ህዝብ ዋነኛ አጥፊ ነው ሲሉ በድፍረት ተናግረዋል። ግብጽና ሚዲያዎቿ በኢትዮጵያ ላይ የሚያራምዱትን የሐሰት ፕሮፓጋንዳ እንደ አዲስ መጀመራቸው ተዘገበ። ኢትዮጵያ በአባይ ወንዝ የታላቁ የህዳሴ ግድብ ግንባታ የፈጠረችውን የፍትሃዊ ተጠቃሚነት መብት ላለመቀበል የግብጽ መንግስትና ሚዲያዎች ሀገራችን ኢትዮጵያ ላይ የሚያራምዱትን የሐሰት ፕሮፓጋንዳ ዳግም ጀምረዋል ተብሏል። ይህ የፈጠራና የውሸት መረጃ ዘመቻም ረጅም ጊዜ ያስቆጠረ ሲሆን ዛሬም ድረስ ይህ የግብጽ ሴራ ቀጥሏል ተብሏል። በግብጽ ሚዲያዎች ላይም የሚሰራጩ የፈጠራ ዘገባዎችና የሐሰት ትርክቶች ዋነኛ ዓላማ የኢትዮጵያን ገጽታ ማጠልሸት፣ ለዓለም ማህበረሰብ ሌላ መልክ ማሰጠት፣ በግድቡ ዙሪያ ኢትዮጵያን እንደ ሰላም አደፍራሽ ወይንም ቀጠናዊ ስጋት አድርጎ ማሳየት ነው ተብሏል። እንዲሁም በኢትዮጵያ ህዝብ መካከል መከፋፈልና ልዩነትን መዝራት፣ የኢትዮጵያን አንድነትና ሉዓላዊነት ላይ አደጋ መደቀን፣ ሀገራዊ መሰረቷን ማናጋት ዋና የግብጽ ዓላማ ሆኖ ቀጥሏል። ነገር ግን ይህ የግብጽ የፖለቲካ ሴራ በፍጹም ከኢትዮጵያ ህዝብ እውነታና ፍትሃዊ መብት በላይ ሊሆን እንደማይችልም ተሰምቷል። በቤኒሻንጉል ጉሙዝ ክልል በጸጥታ አካላት የሚፈጸሙ ከህግ አግባብ ውጭ የሆኑ የአፈናና የጅምላ እስር ድርጊቶች አሳሳቢ ደረጃ ላይ መድረሳቸው ተገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቤኒሻንጉል ጉሙዝ ክልል በጸጥታ አካላት የሚፈጸሙ ከህግ አግባብ ውጭ የሆኑ የአፈሳና የጅምላ እስር ድርጊቶች አሁንም አሳሳቢ ሆነው የቀጠሉ ችግሮች መሆናቸውን ባወጣው ሪፖርት አመላክቷል። ኢሰመኮ በክልሉ በወንጀል ተጠርጣሪዎች ላይ የመብት ጥሰት በሚፈጽሙ የፖሊስ አባላት ላይ አስተዳደራዊ እርምጃ ያለመውሰድ፣ ያለ ፍርድ ቤት ትዕዛዝ ሰዎችን የማሰርና በህግ በተቀመጠ ቀነ ገደብ ተጠርጣሪዎችን ፍርድ ቤት ያለማቅረብ ችግሮች እንደሚታዩ
ባወጣው ሪፖርት ላይ ገልጸዋል። ችግሮችን ለማሻሻልና አጠቃላይ የተጠርጣሪዎችን አያያዝ ሰብአዊ መብቶችን ባከበረ መልኩ እንዲከናወን ባለድርሻ አካላት ጥረት ማድረግ እንዳለባቸው ኢሰመኮ አጽንኦት ሰጥቶ አሳስበዋል። ኢሰመኮ ይህንን ማስጠንቀቂያ የሰጠውን በክልሉ አንዳንድ ፖሊስ ጣቢያዎች በቅርቡ ያከናወነውን የሰብአዊ መብቶች ክትትል መሰረት በማድረግ እንደሆነም ጠቅሷል። የአሰቃቂ ግድያ ተጠርጣሪው በቁጥጥር ስር ዋለ። በአዲስ አበባ አየር ጤና አካባቢ ባለቤቱን በአሰቃቂ ሁኔታ ገድሎ አስክሬኗን ቪዲዮ ቀርጾና ቤተሰቦቿን በማስፈራራት ሲያሰራጭ የነበረው ደሳለኝ ሽመልስ በቁጥጥር ስር መዋሉን ፖሊስ አስታውቋል። ተጠርጣሪው በጉራጌ ዞን መለል አምባ ከተማ መያዙን ተከትሎ የሟች አባት አቶ ሸጋው ደሳለው የፍትህ ስርዓቱ ተስፋ እንደሰጣቸው ገልጸው ጉዳዩ በሕግ አጥብቆ እንዲቀጣም ጠይቀዋል። የሟች ቤተሰቦች የደረሰባቸው ከፍተኛ የስነ ልቦና ቀውስና የሟች የ3 ዓመት ህፃን ልጅ ያለበት ችግርን በመግለጽ ፍትህ እንዲሰጥም በድጋሚ ጥሪ አቅርበዋል። ከውጭ በተሰማ ሰበር መረጃ በኢራን ጦርነት 42 የአሜሪካ ወታደራዊ አውሮፕላኖች መውደማቸውን ይፋ ሆነ። የአሜሪካ ኮንግረስ ምርምር አገልግሎት ባወጣው አዲስ ይፋዊ ሪፖርት ከኢራን ጋር በተቀሰቀሰ ግጭት 42 የአሜሪካ ወታደራዊ አውሮፕላኖች ሙሉ በሙሉ መውደማቸውን ወይንም ከባድ ጉዳት ደረሰባቸው አረጋግጧል። በውድመት ዝርዝር ውስጥም እጅግ ዘመናዊ F-35 ድብቅ ተዋጊ ጀቶች፣ KC-135 የነዳጅ ጫኝ አውሮፕላኖች፣ MQ-9 ሰው አልባ አውሮፕላኖች ይገኙበታል። ይህ ከፍተኛ ኪሳራ አሜሪካ ግጭቱን ከመጀመሩ በፊት የነበራትን የአየር ላይ ፍጹም የበላይነት የመያዝ እቅድ ሙሉ በሙሉ ያከሸፈ ሲሆን የጦርነቱን አስፈሪነትና የኢራን ያልተጠበቀ የመከላከል አቅም ቁልጭ አድርጎ አሳይቷል። ይሁን እንጂ የጦርነቱ ዝርዝር መረጃዎች በሚስጥር የተያዙ በመሆናቸው ትክክለኛውን እውነተኛ የአውሮፕላኖች ውድመት ቁጥር ከዚህ በላይ ሊበልጥ እንደሚችል የጦር ባለስልጣናት በስጋት ገልጸዋል። በመጨረሻም እስራኤል በደቡብ ሊባኖስ በሰነዘረችው ጥቃት 8 ሰዎች ተገደሉ። እስራኤል እስከ ሰኔ ወር መጨረሻ ድረስ የተራዘመውን የተኩስ አቁም ስምምነት በመጣስ በደቡባዊ ሊባኖስ በሰነዘረችው አዲስ የአየር ጥቃት የ3 ሴቶችና የ3 ህጻናትን ጨምሮ ቢያንስ 8 ሰዎች መገደላቸውን የሊባኖስ ብሔራዊ ዜና ወኪል ዘግቧል። ጥቃቱ በድዌር ቲብኒን እና ቡርጃ ሸማሊ መንደሮች ላይ ያነጣጠረ ሲሆን በርካታ መኖሪያ ቤቶችም ወድመዋል ተብሏል። የሊባኖስ ታጣቂ ቡድን ሄዝቦላ ወደ ደቡባዊ መንደሮች ለመግባት በመሞከሩ የእስራኤል ወታደሮች ላይ ከባድ የመከላከያ ውጊያ ማድረሱን አስታውቋል። እስራኤል ወታደራዊ ዘመቻዋን ወደ ምዕራባዊ ቤቃ ቫሊ እያስፋፋች ሲሆን ከቅርብ ወራት ወዲህ ብቻ በእስራኤል ጥቃቶች ሳቢያ የሟቾች ቁጥር ከ3000 በላይ መሻገሩንና ከ1.6 ሚሊዮን በላይ ዜጎች መፈናቀላቸውን የሀገሪቱ ባለስልጣናት ገልጸዋል። ዜናዎቻችን አበቃን። በሰላም ቆዩን።